እግዚአብሔር ተመስገን ማማዘናሽማ በእውነት በህልሜ ቆንጆ ቀሚስ ለብሻየሁ ምንድነው በለኝ በህልሜ አለች ማማዝናሽ 100 ብር አስይ 100 ብር ነው ማማዝ አሁን መልስ ዝርዝር ያው ዝርዝር ስለሌለኝ ነው መልስ አምጡ ለአንድ ሰው ለማማቻ 100 ብር እሺ ወይኔ ዝርዝር የለኝም 200 ብር ነው ያስኩት ህልም የሚያስፈታ ሌላ አብሮሻለ የለም ዝርዝር መልስ ላለመስጠት ነው የለም አንድ ሰው ነው አሁን ንገራቸው ህልሙ ምንድነው በላት በህልሜ አለች እሺ በህልሜ ቆንጆ ቀሚስ ቆንጆ ቀሚስ ለብሼ ቆንጆ ቀሚስ ክርስቲያን ነሽ ወይ ሙስሊም ነሽ ወይ በላት ክርስቲያን ናት ያው አስራለሽ ያው ክርስቲያን ናት የማርያም ቀሚስ ነው የለበሽው ማርያም ታንቺ ጋር ትሆና አሜን ነው ሌላ ደግሞ ያየሽው ታለተና አይ 100 ብር ላለመመለስ ማዘር የለም መልስ ሌሎቹን የሚያያለ ወደዛ የለም አላየም አዎ ካሜራማኑም አላየም ካሜራ ነው የሚያየው ህልም የሚያስፈታ ሰው ታለ ወደዛ ህልም የሚያስፈታ ሰው የለም እሱ ካሜራ ነው የሚያየው ህልም አያይም የለም መልስ አምጡ መልስ ቆንጆ አንቺ ዛሬሽ ጉራጌ ነሽ ትግሪ ነሽ ጉራጌ ነሽ ኢትዮጵያዊ ነኝ መጀመሪያ የሚጠይቁ ጉራጌ ነሽ ኦሮሞ ነሽ አማራ ነሽ ነው ወይ እናቷን አባቷን ዘሯን መጠየቅ ተልሙ መፈታት ጋር አንድ ላይ ነው መልስ ስጧት መልስ 100 ብር መልስ 100 ብር መልስ አላት መልስ ስጣታ ራሱ ተቀበለው ወይ ዘርዝርላቸው ዝርዝር አለ ወይ ሱቅ ዘርዝሬ ልምጣ አይሄድም ብራይድ ሌላ ሰውን የሚያስፈታ የለም ማንንም የለም በጣም ቆንጆ ነው በጣም ቀሚስ 100 ብር አለ ማስቀረት ማርያም ተወድሻለህ የማርያም ነው ቀሚስ ማንኪያ ይወስድብኛል አይ መከራ ይወስድብኛል ማንካው አንተ ግን ተወስድባቸዋለህ እንዴ ሁለት እርጎ አንጥታለች ተውለቱ እርጎ ጋራ ድመቶቹ እንዳይገለብጡት ያውዛ ተጠምጧል ይዘህ እቤት ሄድ እርጎ ሁለት አንጥታለች አይ አልፈልግም እንዴ ለእርሶ እንዲጠጡ እኮ ነው አይ ማንካው ወሰድ ጨርሰ የለም አንድ ማንካ ኧረ እኔ ማንኪያ አልወሰድኩም እኔ ማንካው እዚህ ቤት 3 አልነበረም ሁለቱ የለም አንድ ብቻ ነው ያለው እዚህ ታዲያ እኔ ሚስት ሳገባ ስጦታ ብለው አይደል እንዴ 2 ማንኪያ ይሰጡኝ ማንካ ሰጠው መነጥር ስጦታ ብዬ ታውጭ መነጥር የመጣልኝ 2 መነጥር መጣ አንድ መነጥር ላንተ አንድ መነጥር ለጀማነሽ ወይ ጉድ አንቺ ዶክተር ያልመረመረው መነጥር ላይ ብልሽን አሳይም ዶክተር አንቺ ላልተሰሱ መነጽር አዳም ታውጪ 2 መነጥር መጥቶልኝ ስጦታ አንድ መነጥር አሰጣውም አንድ መነጥር ለሚስት አሰጣዋትም ስጦታ ታዲያ ያመጣችሁ ነው ጠጡ አሁን ይዘህ የደብ ኧረ ጠጡ አሁን ጠጡ እርሶ አሁን ጠጡ አልጠጣም አሁን አረጋም ወይኔ እዛ ቁጭ ብሎ ሴት አረጋም ዛሬ ሐሙስ ነው ነገ ዓርብ ነው ቅዳሜ እጠጣለሁ ተነገ ወዲያ መልስ 100 ብር ታለህ 100 ብር መልስ ዘርዝሬ ልምጣ የት ሱቅ እዛ ሱቅ አይሄድም እዛው አንዱ ነው ወደ ራስ ለኔ የምሰጠው ወደ ራስ ልታረቅ እውነትም ጉራጌ አላችሁ ዝናሽ ባንክ ይባላል ዝናሽ ኢንተርናሽናል ባንክ ይሄ ባንክ ወይ አይ ያልስልሰጥሽ ነው አሬ ልስጥሎት እኔ
ምንድነው ስቆጥ ተጀላችሁ በዚህ አንዴ በዛ አንዴ በዚህ ልባችኋለን እኔ ልቁጠሩለት ማማዝናሽ ልቁጠሩለት ብሩን ዝም አሉ ባል እኔ ልቁጠሩለት አይሰማቸው ያው 100 ብር እሺ ያው መልስ 100 ብር ያው መልስ ወስጃለሁ ሌሎች ሰዎችም መተው ህልም እንዲያስፈቱ ነግራቸዋለሁ 100 ብር ይዘው ዛሬ ባለወልድ ነው ባለወልድ ነው ዛሬ ጧት ለሊት ተነስቼ ጧት ጸሎት ታረግ ነው የዋልኩት ዛሬ ባለወልድ ነው ባለወልድ ጌታ የተወለደበት ቀን ነው ባለወልድ 4 ኪሎ ተስላሴ ግርጌ ነው ቤተክርስቲያኑ በእውነት እኛም እግዚአብሔር ጊዜና ሁኔታውን አመቻችቶ እንግዲህ 4 አመት ብለን ስንል በጣም ነው የደነቀኝ አሁን ስሜት ነው የሚሰማኝ እዚች ጋር አግዳሚ ወንበር ላይ ቁጭ ብለው አረመሽ ቀሩመሽ ጨለመ የእውነት ነው የምልህ ግን የዛቺ አረመሽ ሚሏት ነገር በጣም ኃይል ነበራት በጣም ከእድሜያቸው ጋር መምሸቱን የእድሜ ማምሻ ላይ መሆናቸውን ስለነገ ከመሸ በኋላ ብርሃን ለማየት የራሱ ጊዜ ነበር ያንን መናፈቃቸውንም በነገርሽ ላይ ያኔ አንድ ልጅ ሞተብኝ ነበር ያሉሽ አዎ ማማዘናሽ 4 ልጅ ነው ሞተባቸው አረባክ ነብይቴ ለምን መሰለሽ ወደ ቅዱስ ቁርባን እናቀርባቸው ስንል ለንስሐ አባታቸው ከተናገሩ በኋላ ለኛ ደግሞ ነገሩን እና ሚዲያ ላይ ብዙ ጊዜ ተናገሩት ከዛ በኋላ በነገራችን ላይ እሳቸው እኮ አይደለም ያንን የነገሩን ካስታወስክ ስለሳቸው የሚያውቁ ሌሎች ሰዎች ናቸው